ጤና ይስጥልኝ ተመልካቾቻችን። እስቲ አንድ ጥያቄን ጠይቁ። አንተ አንቺ እንደ ድሮሽ ትንሽ ረዘም ያለ ጽሁፎችን፣ ዜናዎችን በትዕግስት ማንበብ ትችላላችሁ? ወይም አንድ ሙሉ ፊልም ሳታቆራርጡ በአንድ ጊዜ መጨረስ ትችላላችሁ? ይህንንስ የኛን ቪዲዮ እስከ መጨረሻው ሊከታተሉን ይችላሉ? መልሳችሁን፣ ተሞክሯችሁን በኮሜንት ሴክሽናችን ላይ ብታካፍሉ እንወዳለን። በዛሬው ፕሮግራማችን አጫጭር የሶሻል ሚዲያ ቪዲዮዎች ጋር የተያያዙ አንዳንድ ነገሮችን ልንል ፈለግን። አጫጭር የማህበራዊ ሚዲያ ቪዲዮዎች በቲክቶክ፣ በኢንስታግራም እና በዩቲዩብ ሾርት ላይ ያሉ ሲሆን እነዚህ ቪዲዮዎች አሁን ላይ በዓለማችን ላይ በስፋት እየታዩ ይገኛሉ። ብዙ ጊዜ እነዚህ አጫጭር ቪዲዮዎች ከ15 እስከ 60 ሰከንድ ወይም 1 ደቂቃ ብቻ የሚወስዱ ሲሆን የሚዘጋጁትን በቀላሉና በፍጥነት የሰዎችን አትኩሮት በመያዝ ተጠቃሚ ወይም ግለሰቡ ወደ ላይ ወደታች ስክሮል እያደረገ ቪዲዮዎቹን እያየ ብዙ ደቂቃ እንዲቆይ ታስቦ ነው። አሁን ላይ በዓለም ላይ እነዚህ ቪዲዮዎች በቀን ተቀን የቢሊዮኖችን እይታ የሚያገኙ ሲሆን ዋነኛ የመዝናኛና የመረጃ ምንጮችም ሆነዋል። እስቲ የእነዚህን ያጫጭር ቪዲዮዎች ጥቅማቸውን እንዲሁም ስነ ልቦናዊ፣ ስነ አእምሯዊና አካላዊ ተጽዕኖቻቸውን እንመልከት። በመጠኑና በልኩ ተወስኖ ሲሆን አጫጭር የሶሻል ሚዲያ ቪዲዮዎች በጣም ብዙ ጠቀሜታዎች አሏቸው። ለምሳሌ በተለያዩ ጉዳዮች ዙሪያ ወቅታዊ መረጃዎችን፣ የዕለት ተዕለት የኑሮ መፍትሄዎችን እናገኝባቸዋለን። እንደ ማብሰል፣ ኩኪንግ፣ ራስን መጠበቅ፣ ሰልፍ ኬር እና የመሳሰሉትን የተለያዩ የህይወት ክህሎቶችን እንማርበታለን። በተጨማሪም የሰዎችን የህይወት ተሞክሮ ባጭሩ እናይበታለን። ብዙ ወጣቶችም በተለያዩ የእነዚህ ፕላትፎርሞች ወይም ሚዲያዎች በመጠቀም አጫጭር ቪዲዮዎችን በመስራት ህይወታቸውን የሚያሻሽል ገንዘብ አግኝተውበታል። በዋናነት ደግሞ ብቸኛ ለሆኑ ሰዎች እና ለሌሎችም ከብዙ ሰዎች ጋር የሚገናኙበት ማህበራዊ ተግባቦታቸውን የሚጨምር ዋነኛ መድረክም ሆኗል። አጫጭር የሶሻል ሚዲያ ቪዲዮዎች ጥቅም እንዳላቸው ሁሉ ተያይዞም ከፍተኛ የሆነ የስነ አእምሯዊ እንዲሁም የአካላዊ ጤና ተጽዕኖዎች አሏቸው። የስነ ልቦናና የስነ አእምሮ ተጽዕኖዎች፣ አንደኛ አትኩሮትን መቀነስ ወይም መሰላቸትን ያመጣሉ። ፈጣንና ብዙ አጫጭር ቪዲዮዎች አእምሯችንን ያጨናንቃሉ። በተደጋጋሚ ከአንድ ርዕስ ወደ አንድ ርዕስ፣ ለምሳሌ ከዳንስ ፉክር ወደ ምግብ ማብሰል፣ ከዜናው እስከ ቀልዱ በሚቀያየረው የቪዲዮዎቹ መልእክት አእምሯችንን መሸከም ከሚችለው በላይ በኢንፎርሜሽን ያጨናንቃል። በቅርቡ በተደረጉ ጥናቶች ፈጣን አጫጭር ቪዲዮዎች እየለዋወጡ ማየት የሰዎችን ለነገሮች ያላቸውን አትኩሮት ወይም አቴንሽን እንደሚቀንሱ ተረጋግጧል። ስለሆነ ብዙዎች ትኩረት ሰጥተው ወይም ፎከስ አድርገው ማንበብም ሆነ ማጥናት እየተቸገሩ ይገኛሉ። በሁለተኛ ደረጃ ጭንቀት እና ከሰዎች ጋር ደግሞ ራሳችንን ማፎካከር ያመጣል። የማህበራዊ ሚዲያ ቪዲዮዎች ልዩ ተብሎ ወይም ፐርፌክት ተብሎ የሚታሰቡ የግለሰቦችን አኗኗር፣ የሰውነት ቅርጽ፣ በጠቅላላው ስኬታማነትን የሚዘግቡ ትዕይንቶች ያሏቸው አይነቶች ናቸው እና ይሄ ፐርፌክት የሆነ ወይም ጥርት ያለ የሚታየው የአኗኗር የስኬታማነት ሁኔታ ደግሞ በሌሎች ሰዎች ላይ የበታችነት ስሜት፣ ያለመቻልን የስሜት እሳት ይጭራል። በተለይ ይህ በወጣቶች ላይ ይብሳል። ያዩትን ከእውነታ የራቀውን ፐርፌክት የሆነውን ጥርት ያለውን የኑሮ ሁኔታ ለማሟላት ተጽዕኖ ውስጥ ይገባሉ። በዚህም ለጭንቀት እና ለአንዛይቲ ይጋለጣሉ። በ2024 በተደረጉ ጥናቶች እንደውም 60% የሚሆኑ በአስራዎቹ ዕድሜ ክልል ውስጥ የሚገኙ ወጣቶች በቲክቶክ ላይ የሰዎችን ልዩ የሆነ ህይወት ወይም ፐርፌክት የሆነ ህይወት ብቻ የሚያሳዩ ቪዲዮዎችን ከተመለከቱ በኋላ መጥፎ ስሜት እንደሚሰማቸው ተገልጿል። ሶስተኛ፣ ሱሰኛ ያደርጉናል፣ ሱስ ያመጡብናል። የአጫጭር ቪዲዮዎች ሱሰኛ የማድረግ ተጽዕኖቻቸው አሁን ላይ ትልቅ መነጋገሪያ ሆኗል። አጫጭር የሶሻል ሚዲያ ቪዲዮዎች በተለያዩ መንገዶች ሱስ ሊያስዙን ይችላሉ። አንደኛ፣ እነዚህ ቪዲዮዎች በፍጥነት ከአእምሯችን ዶፓሚን የተሰኘውን መልእክት አስተላላፊ ኬሚካል እንዲለቀቅ ያደርጋሉ። ዶፓሚን የተሰኘው መልእክት አስተላላፊ ኬሚካል ወይም ኒውሮ ትራንስሚተር ሰውነታችን የሚለቀው ደግሞ በደስታ ጊዜ፣ በተነሳሽነት ጊዜ ሲሆን ለምሳሌ የምንወደውን ምግብ ስንመገብ፣ በጾታዊ ግንኙነት ጊዜ ከፍ ባለ መጠን ይጨምራል። አንዳንድ እጾችም እንደ ሲጋራ፣ ኮኬይን እና አንፌታሚን ያሉ እጾችም በከፍተኛ ሁኔታ ዶፓሚን ስለሚጨምሩ በቀላሉ ሰዎችን በሱስ የመያዝ እድላቸው ከፍተኛ ነው። ይህ በእንዲህ እንዳለም አጫጭር የሶሻል ሚዲያ ቪዲዮዎችም ሳቢ መሆናቸው በድምፅ ጥራታቸው፣ በከለር እና በይዘታቸው ምክንያት ቶሎ ዶፓሚን እንዲመነጭ ስለሚያደርጉ ለሱስ ይዳርጉናል። እነዚህ ቪዲዮዎች በጥቂት ሰከንዶች ወይም ደቂቃዎች የተወሰኑ ስለሆነ በቶሎ ዶፓሚን እንዲመነጭ ስለሚያደርጉ ሰዎች ቪዲዮዎቹን ካላዩ ልክ እንደ ቁማር ሱስ ወይም የእጽ ሱስ አይነት አምጣ የሚል ስሜት በግለሰቡ ላይ ይፈጥራሉ። ሁለተኛው ሱስ ሊያስዙን የሚችሉበት መንገድ የማይገመቱ አንፕሬዲክተብል ወይም አጓጊ በመሆናቸው ነው።
አንድ ሰው በስልኩ ቲክቶክ እየተጠቀመ ወደ ላይ ወርታች እያደረገ ስክሮል እያደረገ ሲያይ ቀጥሎ ምን አይነት ኮንቴንት ምን አይነት ቪዲዮ እንደሚያይ ስለማይገምት ከፍተኛ ጉጉት ውስጥ ይከተዋል። ልክ እንደ ቁማር ሱስ ማለት ነው። ቀጥሎ አሸንፍ ይሆን አላሸንፍ ይሆን የሚለውን እርግጠኛ ስለማይሆን አእምሯችንም ሁሌም ቀጣውን እንዲጠብቅ ጉጉቱ ስለሚከተው ይህ ነገር በጣም ሱስ ውስጥ እንዲገባ ይገፋፋዋል ማለት ነው። ሌላው ሱስ ውስጥ እንድንገባ የሚያደርገን ነገር ቲክቶክ ላይ ስንጠቀም ካያችሁ እንደሆነ ብዙ ጊዜ የምታዩትን ላይክ የምታደርጉትን እና ሼር የምታደርጉትን የቪዲዮ አይነቶች ወይም ኮንቴንቶች ቀጥሎ በራሱ ተረድቶ የዛን አይነት ይዘት ያላቸውን በዛ ሀሳብ ዙሪያ ያሉትን ሌሎች ቪዲዮዎችን በራሱ ያመጣልናል። ይህ ደግሞ የበለጠ ደስ እያልን እየተጠቀምን እንድንቆይ በከፍተኛ ሁኔታ ይገፋፋናል ማለት ነው። ሌላው ሱስ ሊያመጣብን የሚችልበት መንገድ የሆነ ነገር ያመልጠኛል የሚል ፍርሃት ስላለን ነው። አጫጭር የሶሻል ሚዲያ ቪዲዮዎች በብዛት የሚያተኩሩት ፉክክር ላይ፣ ቫይራል የሚወጡ የተጋነኑ ሁኔታዎች ላይ ሲሆን ሰውም በአካባቢ ምን እየተደረገ ነው ብሎ የሚያይበት ምን አመልጠኝ ብሎ የሚሰጋበት ሁኔታ ስላለ በአሁን ጊዜ ሁሌም ሶሻል ሚዲያዎችን ቼክ ያደርጋል፣ ያያል። ስለዚህ በዛ መስመር ውስጥ እንዲገባ ሁሌም በዛ መስመር ውስጥ እንዲቆይ፣ እንዲጓጓ፣ ቼክ እንዲያደርግ ያደርጋል ማለት ነው። ምን አመልጠኝ ብሎ ሰው ስለሚሰጋ ምን እየተደረገ ነው አሁን ላይ በአለማችን ላይ በአካባቢ የሚለው ነገር በብዛት የሚያዩት ደግሞ ሶሻል ሚዲያ ላይ እነዚህ ቲክቶክ ላይ እና ዩቲዩብ ሾርት ላይ ስለሆነ ማለት ነው። በመጨረሻም በእነዚህ አጫጭር የሶሻል ሚዲያ ቪዲዮዎች ለሱስ ልንጋለጥ የምንችለው መንገድ ለአጠቃቀም በጣም ቀላል በመሆናቸው ነው። በቀላሉ በጣም ብዙ የማያልቁ ቪዲዮዎችን ወደ ላይ ወደ ታች ስክሮል እያደረግን መጠቀም ስለምንችል በንቁ አእምሯችን ራሳችንን ለመገደብ ያስቸግረናል። በዚህም ሰዓታችንን መቆጣጠር ያዳግተናል። ከዛም ብዙ ደቂቃዎች፣ ሰዓታት በዛ ላይ እናጠፋለን። እንዲሁም ስሜታችንን በከፍተኛ ሁኔታ ስለሚነካ አንዴ የሚያስደስት አንዴ ደግሞ የሚያሳዝን በሌላ ጊዜ ደግሞ የሚያስፈራ ነገሮችን በጥቂት ሰከንዶች ልዩነት ውስጥ ስለምናይ ከቪዲዮዎቹ ጋር በጣም ከፍተኛ የሆነ የስሜት ቁርኝት እንዲኖረን ያደርጋል። ስለዚህ ከላይ ያየናቸው አትኩሮት ማጣት፣ መሰላቸት፣ ጭንቀት፣ ራስን ከሌሎች ጋር ማወዳደር፣ የበታችነት ስሜት እና ሱሰኛ የመሆን እድል አጫጭር የሶሻል ሚዲያዎች የስነ አእምሮ ተጽዕኖዎቻቸው ሲሆኑ አካላዊ ተጽዕኖዎቹ ደግሞ አንደኛ ለረጅም ጊዜ ተቀምጠን በስክሪን ላይ ስናተኩር አይናችን አካባቢ መወጣጠር፣ ራስ ምታት እና የእንቅልፍ መረበሽን ያመጣል። ከስክሪን የሚወጣው ሰማያዊ ብርሃን ወይም ብሉ ላይት ሜላቶኒን የተሰኘውን የእንቅልፍ ሆርሞን ስለሚቀንስ ቶሎ እንቅልፍ እንዳይወስደን ከማድረጉም በላይ ጥራቱ የቀነሰ እንቅልፍን ያመጣብናል። የእንቅልፍ ማጣት ደግሞ ተነጫናጭ ያደርገናል፣ እንዲሁም ወደ ሌላ ሱስም ይገፋፋናል። ሌላው ያለ አካላዊ እንቅስቃሴ ብዙ ጊዜ ቁጭ ብለን እነዚህን ሶሻል ሚዲያ ፕላትፎርሞች ስንጠቀም ለውፍረት ተያይዞም ለደም ስርና ለልብ ህመሞች ተጋላጭ እንሆናለን። ስለዚህ ምን መፍትሄዎችን መጠቀም እንችላለን? አንደኛ የምንጠቀምበትን ሰዓት መወሰን። የዕለት ተቀን አጠቃቀማችንን ለመቆጣጠር የታይመር ወይም የሰዓት መቆጣጠሪያ አፕሊኬሽኖችን በመጠቀም እንችላለን። ይህም ከሱሰኝነት ይታደገናል። ሁለተኛ እነዚህን የሶሻል ሚዲያዎች ስንጠቀም በየመሃሉ ለአይናችን እረፍት ማድረግ እንዲሁም የአካል ብቃት እንቅስቃሴ ማድረግ ጥሩ ነው። ሶስተኛ ትርጉም ከሌላቸው ይልቅ ትምህርታዊ የሆኑ ጥሩና ጤናማ የሆነ ኮንቴንቶችን ወይም ቪዲዮዎችን መርጦ መመልከት። አራተኛ የኑሮ ዘይቤን መቀየር። ከስልክና ከኮምፒውተር ጋር ያልተገናኙ የዕለት ተዕለት ኑሯችን ላይ ማተኮር። ለምሳሌ ከሰዎች ጋር ቁጭ ብሎ ማውራት፣ ወክ ማድረግ፣ አትክልት መትከል፣ ስፖርት መስራትና የተለያዩ የሚያስደስቱን ነገሮች ላይ ማተኮር እንችላለን። እንግዲህ አጫጭር የሶሻል ሚዲያ ቪዲዮዎች በሁለት በኩል እንደተሳሉ ስለት ናቸው። በማዝናናት ትምህርታዊ መልእክቶችን በመስጠትና ከሰዎች ጋር በማገናኘት ጥቅም ሲሰጡ፣ እንዲሁም በሌላ መልኩ ደግሞ በከፍተኛ ሁኔታ የስነ አእምሮና አካላዊ ጉዳትም ያስከትላሉ። እስቲ እናንተም ተሞክሯችሁን አካፍሉን። ለበለጠ የጤና መረጃ ሰብስክራይብ፣ ላይክ፣ ሼር አድርጉን፣ አበረታቱን። እናመሰግናለን።